ምን ይሻላል ጋይስ? ምን ጉር ነው? ምን ጉር ነው የመጣብን? ዛሬ ሰላም ፈጥረው ይመጣሉ ወይም ደግሞ ታርቀው ይመጣሉ ብለን እያሰብን ዛሬን በጭቅጭቅ ነው የመጡልን ጋይስ። ምን ይሻለናል? ምን ይሻላል? ምን ጉር ነው? ወይኔ ቡራ ወንድማችን ተረጋጋ፣ ቡራ ተረጋጋ፣ ጭቅጭቅ ነው ያስጠላን እያሉ ነው እንግዲህ ኦዲየንሶች ማለት ነው። በጣም ተሰምጧቸው በጣም ተናደዋል ማለት ነው። ስለዚህ ቡራ ወንድማችን ተረጋጋ ነው የምለው። ሌላው ነገር ደግሞ ይቅርታ ላምንሽ አልችልም እያለ ነው። ላምንሽ አልችልም። አሁን ይሄ ሁሉ ነገር ፍፄ ነው። ፍፄ ትናንትና እየዋሸ ምንም እያለም ይባስ ብሎ ጨመር እያደረገ እየተናገረ ነበር እና ለቡራ። ስለዚህ አሁን ቡራ ሊያምን አልቻለም ማለት ነው። ጋይስ ምን ይሻለናል? ምን ጉድ ነው የመጣብን? ወይኔ ጉዴ! ምን ይሻላል ጋይስ? ሀብ እንደምታዩት ሀብ ተሎ ይናደዳል። ያው ከቤታቸውም ትዕግስተኛ ናቸው፣ ግን ተናዷል ሀብ። ተው ተረጋጋ ሀብ ወንድማችን፣ አንተም አስታርቅልን፣ እንድታስታርቅልን ነው እኛ ራሱ የምንፈልገው እንጂ እንደዚህ ሁነህ ተናደህ ምን ብለህ በዚህ መልኩ መጠህ እንግዲህ አንተ እንድታስታርቅልን ነው እንጂ የምንፈልገው። እንደገና ይባስ ብለህ እቃውን መስበር ምን ማለት የለብህም ሀብ ማለት ነው። እኔ በዚህ መልኩ ነው እንግዲህ የምለው ማለት ነው። ስለዚህ ሁለቱን ያስታርቅልን ሀብና ናን ያስታርቋቸው ነው የምለው ጋይሶች። ስለዚህ ሀይሚዬንም ተዋት። ሀይሚዬ አሁን ዛሬ ደህና ነበረች። ስለዚህ አሁን አንዳንዶቻቸው ፕራንክ እንደሆነ ነው። አሁን እኮ ይሄ ያው ፕራንክ ነው ብለው ተናግራለች እሷ ማለት ነው። ግን ይሄ እውነት አይደለም። አሁን በጣም ብዙዎቻችሁ ደግሞ እየተቃወማት ያሏትም ደግሞ ሀይሚን ነው። ትናንትና ኧረ በእግዚአብሔር ተውኝ ተረዱኝ እያለች ነው። በቃ ተረዷት ብያለሁኝ። አሁን ቡራን በውስጥ የምትጽፉ ሰዎች ካላችሁ ማለት ነው ቡራን አረጋጉት። ስለዚህ ታርቀው ምን ብለው እንዲመጡ ነው እኛ የምንፈልገው። ስለዚህ እንዲታረቁ ሁላችንም እንፈልጋለን። በቃ ይበቃቸዋል። ነገ ደግሞ ዳግማ ትንሳኤ ነው። ስለዚህ ነገ ደግሞ ያው ቤተሰብ ጋር ነው ሁሎችም የሚያሳልፉት። ስለዚህ ነገ ደግሞ በዳግማ ትንሳኤ ደግሞ ልክ እንደ ፋሲካ ታርቀው ምን ብለው እንዲመጡልን እንፈልጋለን ጋይስ።